ሰላም ሰላም እንዴት ናችሁ ወገኖቼ? ዳግመኛ እንግዲህ ተከስተናል። ስለ ተአምራቱ ነው የምናወራው። ባለፈው የጀመርኩት ማለት ነው። እና የታምራት ጉዳይ እንዴት ነው? እንደውም በቃ እንዴት አይነት ምኞት ነበር ይመስላችሁ? እኔ እስራኤላውያን በነበሩበት ዘመን ማለት ያ አስርቱ የሆነ ተአምራት በግብጽ ምድር ሲደረግ በነበሩበት ዘመን ብኖር በጣም አምን ነበር ያላለው። በጣም በቃ አማኝ እንደምሆን በጣም በቃ በእነሱ ዘመን ግን ምን አይነት ችግር አለባቸው? እንዲሁ በቃ እንደው ከወጡ በኋላ ከግብጽ ምድር ከወጡ በኋላ በዚህ አይነት ተአምር ከወጡ ተአምራት እግዚአብሔር አድርጎ በእነሱ ላይ አድርቶ ይህን አድርጎ እንዴት አያምኑም? እንዴት እስከ መጨረሻ ድረስ እግዚአብሔር ወደሚፈልገው ወደ ከነዓን እንዴት አይገቡም? ምን አይነት እኔ በሆን ኖሮ የሚል አይነት ነገር ውስጥ ነበርኩ። ከዛ ደግሞ ሻገርልና እመጥቼ በክርስቶስ ኢየሱስ የሥጋ ወራት በደቀ መዝሙርት መካከል እና ደቀ መዝሙርት ብቻ ሳይሆን በዛ ዘመን የነበሩትን አይሁዳውያን ፈሪሳውያንም ጭምር ማለት ነው፣ ጸሐፍት፣ ሌሎችም የሃይማኖት ክፍሎች ያው ጎልተው የሚታዩት ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ናቸው። እና አይሁዳውያን በአጠቃላይ ክርስቶስ ኢየሱስ በሥጋ ወራት በነበረበት ጊዜና ሰዓት የሚገርም ተአምራት አይተዋል። ክርስቶስ ኢየሱስ የሰራው ማለት ነው። ብዙ ተአምራት አይተዋል፣ ደቀ መዝሙርት ጭምር ማለት ነው። እና የነሱን አለማመን፣ የነሱን በቃ ክርስቶስን አለመከተል እና የነሱን በቃ ለእግዚአብሔር አለመሰጠት ታሪካቸውን እንደምንመለከተው ማለት ነው ሳነብ ሳይ ወይኔ እኔ በኖርኩኝ አይነት ነገር ይሰማኛል። እኔ ብኖር ኖሮ በቃ ይሄንን ተአምራት ሁሉ አይቼ እንዴ በጣም ኃይለኛ አማኝ እንደምሆን ነበር ማስበው የነበረው። ከዛ ባሻገር ደግሞ ያው እንግዲህ የሚገርማችሁ ነገር በኔ ዘመን ራሱ ወንጌል ካገኘኝ በኋላ በወንጌል መጀመሪያ ላይ የነበረውን ነገር አስቀድሜ ነግራችኋለሁ እና ያጋጠመኝም ማለት ነው ለማመን እምነቴን ለመጨመር ሳደርግ የነበረው ማለት ነው። በየኮንፈረንሱ በቃ ይሄ ተአምራት ይደረጋል በተባለበት ስታዲየም በቃ መገኘቴ መልካም ነው። ነገር ግን የማየው በቃ የሆነ ሽባ ሲነሳ የሆነ በቃ ደንቆሮ ሲፈወስ ወይም የሚታይ የሆነ ተአምራት ነበር እንፈልገው። የጨጓራው የጉበቱ ባለፈው እንደነገርኳችሁ በትንንሹም በቃ ቤቶች በትንንሹ